ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃው እነሆ ይዤ ቀርቤያለሁ። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። ዶናልድ ትራምፕ ከኢራን ጋር የሆርሙዝ ወሽመጥን ዳግም ማስከፈት ጨምሮ በበርካታ ጉዳዮች ላይ መደራደራቸውን አስታወቁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በስምምነቱ ዙሪያ በሰፊው ተነጋግረናል በማለት ዝርዝሩም በቅርቡ ይፋ ይሆናል ብለዋል። ፕሬዚደንቱ ቅዳሜ ዕለት ስምምነቱ የሆርሙዝ ወሽመጥን ዳግም ማስከፈት እንደሚያካትት ተናግረው ዝርዝር ከመግለጽ ተቆጥበዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለአገሪቱ ቴሌቪዥን ጣቢያ ከአሜሪካ ጋር እየተደረገ ያለው ንግግር መቀራረብ እንደሚታይበት ባለፈው ሳምንት ተናግረው ነበር። ቃል አቀባዩ ይህ ግን በወሳኝ ነጥቦች ዙሪያ ከስምምነት ላይ ሊደረስ ይችላል ማለት አይደለም ሲሉ አስጠንቅቀዋል። አሜሪካ እርስ በእርሱ የሚጣረስ መልእክትን ታሰራጫለች ሲሉም ወንጅለዋታል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬትስ፣ ኳታርና ሌሎች ጋር በሰላም ጥረቱ የመግባቢያ ሰነድ ዙሪያ ጥሩ ውይይት ማድረጋቸውን ጽፈዋል። ዶናልድ ትራምፕ አሜሪካ፣ ኢራንና ሌሎች ሀገራት በአብዛኞቹ የድርድር ነጥቦች ላይ ተስማምተናል፣ ነገር ግን ይፋ ከመሆኑ በፊት መጠናቀቅ ያለባቸው ጥቂት ዝርዝር ጉዳዮች አሉ ብለዋል። የስምምነቱ የመጨረሻ ነጥቦችና ዝርዝሮች ላይ ውይይት እየተደረገ ነው፣ በቅርቡ ይፋ ይሆናል ብለዋል። ቅዳሜ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ጥሩ ውይይት ማድረጋቸውን ጠቅሰዋል። ፕሬዚደንቱ በስምምነቱ ላይ ተጨማሪ መረጃ ያልሰጡ ቢሆንም የትኛውም ስምምነት ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ እንደሚሆን አረጋግጠዋል። አባቱም አያቱም ይታወቃሉ በማለት የገለጹት ጽምዶ የተሰኘ ኢትዮጵያን የማጥቃት ትብብር ቅንጣት ታክል ትንኮሳ ከጀመረ ምላሹ እጅግ የከፋና የማንንም ፈቃድ የሚጠይቅ እንዳልሆነ የሀገር መከላከያ ውጭ ጉዳይና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ አስታወቁ። አሮጌ በሬና ቀበሮ ተጣምደው ሊያርሱ እንደማይችሉ ሁሉ ይህ ተፈጠረ የተባለው ጥምረት ለኢትዮጵያ እዚህ ግባ የሚባል ስጋት እንዳልሆነ ያመለከቱት ሜጀር ጀነራል ተሾመ ገመቹ በጽምዶ የሚደረጉ እንቅስቃሴዎችም ቅዠት ነው ብሏቸዋል። ምንም እንኳን ስጋት ባይሆንም አሉ ጀነራሉ፣ እሳቤው ግን ጸረ ሉዓላዊ ክብረነክ የፈርዖንን ቀንበር የመሸከም ባንዳነት እንደሆነ ሜጀር ጀነራል ተሾመ ገመቹ አስታውቀዋል። ሐሳቡ በፍጹም ተግባራዊ ሊሆን እንደማይችልም አመልክተው ይህንን ቅዠት ያሉትን ምኞት ወደ መሬት እናወርዳለን ብለው ስንዝር ታክል እንቅስቃሴ በሚያደርጉ አካላት ላይ የሚወሰደውን እርምጃ ጠንካራ ይቅርታ የሌለው እንደሚሆን ፍንጭ ሰጥቷል። ይህንኑ ቅዠት ያሉትን የጽምዶ ሐሳብና እንቅስቃሴ በአገር ውስጥ ለሚገኙ የዲፕሎማቲክ ማህበረሰብ አስቀድሞ ማሳወቁን ሜጀር ጀነራል ተሾመ ገመቹ አመልክተዋል። ይህም የሆነው በቂ ግንዛቤ ለማስጨበጥና በእንቅስቃሴው ዙሪያ የጠራ መረጃ ለማስጨበጥ በሚል እሳቤ እንደሆነም አመልክተዋል። የመከላከያ ውጭ ጉዳይና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በሳምንቱ ማብቂያ አርብ በብሔራዊ ቴሌቪዥን በሰጡት አጭር ቃለ መጠይቅ ቅዠት ለመተግበር የሚሞክሩ ኃይሎችን ክፉኛ ባስጠነቀቁበት ወቅት ነው ይህን የተናገሩት። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን መናገራቸውን ተከትሎ ነው ጀነራሉ ማስጠንቀቂያ የሰጡት። አምባሳደር ነቢያት ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች መሆኗን ለመጀመሪያ ጊዜም ስም ጠርተው ይፋ አድርገዋል። ሜጀር ጀነራል ተሾመ ገመቹ ገና ከጥንስሱ ይታወቅ እንደነበር የገለጹትን እንቅስቃሴ ቀንበሩን የጫነባቸውን አካል አጀንዳ ለመተግበር ትንሽ ከሞከረ የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል የሚወሰደው እርምጃ ሰም በእሳት እንደሚቀልጥ የሚያቀልጣቸው እንደሚሆን በግልጽ ተናግረዋል። ይህም እንደሚሆን ነው የምናስበው የምናምነውም ብለዋል። ኢራን የሀገሪቱን ደህንነት በማደፍረስ በሚል ክስ 2 ሰዎችን በሞት ቀጣች። ኢራን የሀገሪቱን ደህንነት በሚያፈርስ ቡድን በመፍጠርና በአሸባሪ ድርጅት አባልነት ክስ በመመስረት 2 ሰዎችን በሞት መቅጣቷን የሀገሪቱ ከፊል መንግስታዊ የወሬ ምንጭ ታስኒም የዜና አገልግሎት ዘግቧል። 2 ሰዎች ከአሸባሪ ቡድን ዓላማ ጋር በተጣጣመ መልኩ ወንጀለኛ ቡድኖችን በማቋቋም ጥይት በመተኮስና ለመግደል ሙከራ አድርገዋልም ብሏል። የኢራን የውጭ ጉዳይ
ሚኒስቴር ቃል አቀባይ እስማኤል ባጋይ ቴህራን ጦርነቱን ለማስቆም ባለ 14 ነጥብ እቅዷ ላይ የአሜሪካን ምላሽ እየገመገመች ነው ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። ፕሬዚደንት ዶናልድ ትራምፕና ቤንጃሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጭ የስልክ ንግግር ማድረጋቸውን የአሜሪካ የዜና ምንጭ አክሲዮስ ዘግቧል። እንደ አክሲዮስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር ብሎታል። ከዚሁ ከአሜሪካ ዜና ጋር በተያያዘ የዋይት ሃውስ ከፍተኛ ባለስልጣን ስቴፈን ሚለር ለፎክስ ኒውስ እንደተናገሩት ኢራን በአሜሪካ ሐሳብ ካልተስማማች ከኛ ጦር ሰራዊት ቅጣት ይጠብቃታል ሲሉ ዛቱ። በጋዛ ሰርጥ እስራኤል በፈጸመችው ጥቃት ቢያንስ 4 ፍልስጤማውያን መገደላቸውን ዋፋ የዜና ወኪል ዘግቧል። ኢራን አሜሪካ ጥቃት ፈጽማለሁ እያለች እየዛተች ባለችበት በዚህ ወቅት የላቁና ያልተሞከሩ የጦር መሳሪያዎች ለአገልግሎት ዝግጁ መሆናቸውን ተናገረችም። የኢራን ወታደራዊ ምንጭ ቴህራን እስካሁን ጥቅም ላይ ያልዋሉ የላቀ የጦር መሳሪያ እንዳላት ለሩሲያ መገናኛ ብዙሃን ተናግሯል። ባለስልጣኑ ኢራን ለዩናይትድ ስቴትስ ጥቃት ዝግጁ መሆኗን ለሪአይኤ ኖቮስቲ የዜና ወኪል የገለጹ ሲሆን ዘመናዊ የጦር መሳሪያዎችን በአገር ውስጥ አምርተናል፣ በጦር ሜዳ ላይ ገና ጥቅም ላይ ያልዋሉና በእውነቱ ያልተሞከሩ ናቸው ብለዋል። ሄዝቦላ በደቡባዊ ሊባኖስ ዙሪያ በሚገኙ የእስራኤል ወታደራዊ ቦታዎች ላይ ያነጣጠረ ሰፋ ያለ የተኩስ ጥቃት መፈጸሙን አስታወቀ። ቡድኑ ጥቃቱን የፈጸመው እስራኤል በድሮን በዲቢል ራሻፍና በሃዳታ ዙሪያ ባሉ አካባቢዎች ሲቪሎችን ገድላቸዋለች መባሉን ተከትሎ ነው። ሄዝቦላ ይህንኑ ተከትሎ ቤደር ሲሪያን አቅራቢያ የእስራኤል ወታደሮችን በመድፍና በሮኬቶች ኢላማ አድርጊያለሁ ብሏል። የአሜሪካ ጦር የሆርሙዝ እገዳን በመጣስ የተጠረጠረውን በኢራን ባንዲራ የሚንቀሳቀስ መርከብ አቅጣጫ ማስቀየሩን አስታወቀ። የአሜሪካ ጦር ማዕከላዊ እዝ ሴንትኮም ዋሽንግተን በሆርሙዝ ወሽመጥ ላይ የጣለችውን እገዳ ለመጣስ ሞክሯል በሚል የተጠረጠረን በኢራን ባንዲራ የሚንቀሳቀስ እንዳጫኝ መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር አውሎ አቅጣጫውን ማስቀየሩን አስታውቋል። ሴኔጋል የሴኔጋል ፕሬዚደንት የሀገሪቱን ጠቅላይ ሚኒስትር ከስራ አሰናበቱ። የሴኔጋል ፕሬዚደንት ባሲሩ ዲዮማዬ ፋዬ የሀገሪቱን ጠቅላይ ሚኒስትር ኦስማን ሶኮኮን ከስልጣን ማሰናበታቸውን ተናግሯል። ፕሬዚደንቱ እስካሁንም ድረስ ጠቅላይ ሚኒስትሩን ያሰናበቱበትን ምክንያትም ይፋ አላደረጉም። ይህ የፕሬዚደንቱ ውሳኔ ሁለቱም መሪዎች ወደ ስልጣን ከመጡ 2 ዓመት ባልሞላ ጊዜ ውስጥ በመደረጉ በሀገሪቱ ከፍተኛ የመነጋገሪያ ጉዳይ ሆኗል። የጠቅላይ ሚኒስትሩን ከስልጣን መነሳት ተከትሎ የሴኔጋል ካቢኔ ሙሉ በሙሉ እንደሚፈርስና ፕሬዚደንቱም አዲስ ጠቅላይ ሚኒስትር በመሾም አዲስ መንግስት እንደሚያዋቅሩ ተጠብቋል። ውሳኔውንም ተከትሎም በሀገሪቱ ዋና ከተማ ዳካር ተቃውሞ ሊቀሰቀስ ይችላል በሚል የጸጥታ ኃይሎች መሰማራታቸው የተገለጸ ሲሆን ሀገሪቱ የፖለቲካ ውጥረት ውስጥ እንድትገባ ሆኗል ሲል የዘገበው አፍሪካ ኒውስ ነው። የተወደዳችሁ የቻናላችን ቤተሰቦች አድማጮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።